በባለፈው በተለቀቀው ክሊፓችን ላይ አንድ እህታችን በኦፕሬሽን እና በካንሰር የጨረር ህክምና መካከል ምን ያህል የጊዜ ልዩነት ቢኖር ነው ጥሩ ብላ ጠይቃን ነበር። ጤና ይስጥልኝ የቲክቶክ ቤተሰቦቻችን፣ ዶክተር አብርሃም እባላለሁ። በዶክተር ሳሊያንስ ጄኔራል ሆስፒታል የካንሰር ስፔሻሊስት ሐኪም ነኝ። ለዚህ ጥያቄ ትክክለኛ መልስ ለመስጠት ምን አይነት ካንሰር ነው በዚህ ጥያቄ ውስጥ የተካተተው ብሎ መረዳት ይጠይቃል። ይሁንና በሀገራችን በጣም የተለመደው የካንሰር አይነት የጡት ካንሰር ስለሆነ በዛ በኩል አድርገን ጥያቄውን ለመመለስ እንሞክራለን። ብዙ ጊዜ ከኦፕሬሽን በኋላ የኬሞቴራፒ ህክምና የሚሰጥ ከሆነ የጨረር ህክምናው ከኦፕሬሽን ከተደረገ 7 ወር ሳያልፍ ቢጀመርና ቢሰጥ ይሻላል ተብሎ ነው የሚመከረው። ግን አልፎ አልፎ የጡት ካንሰር የተገኘባቸው ታካሚዎች ከኦፕሬሽኑ በኋላ የኬሞቴራፒ ህክምና ላይጠቅማቸው ይችላል። ኢሚዲየትሊ ወደ ጨረር ህክምና እንዲገቡ ነው የሚመከረው። ያም ብዙ ጊዜ ከ2 ወር ባያልፍ ይሻላል ነው የሚባለው። ስለሆነ የጡት ካንሰር ከሆነ ጥያቄ ውስጥ የተነሳው የካንሰር አይነት ኬሞቴራፒ የሚሰጥ ከሆነ ከኦፕሬሽኑ በኋላ የጨረር ህክምናው ከ7 ወር ባያልፍ ከኦፕሬሽኑ በኋላ ከ7 ወር ባያልፍ ይሻላል ነው የሚባለው። ከኦፕሬሽን በኋላ ደግሞ የኬሞቴራፒ ህክምና ካልተሰጠ በ2 ወራት ውስጥ ከ1 ወር እስከ 2 ወር ባለው ጊዜ ውስጥ የጨረር ህክምና እንዲጀመር ነው የሚመከረው። አመሰግናለሁ።